የፈናን ባል ነው። አረ በታሪክ ምንድነው ጀነሬ ስንት ኪሎ ጫት ብትቀም ነው እንደዚህ የጠዘው? አረት ዘፈን ተከፍቶ ነው እንደዚህ አይቻለ ጀነሬ ምንድነው የሚለኝ ይዘይና አረ በታሪክ ደስታ አጃጅሎት ነው ውበቷ ማርኮት በቃ በፍቅሯ ተታሎ ሞኛ አደረገው። ገብቷችኋል አይደል? ሰላም እንዴት ናችሁ ጋይስ? ከብዙ ቆይታ በኋላ በዩቲዩብ እንግዲህ ተመልሻለሁ። አይ ሆፕ ከዚህ ወዲያ ኮንሲስተንት እንደምሆን። ለማንኛውም ወደ ዛሬው ቪዲዮ እንሄዳለን። ዛሬ አሪፍ ቪዲዮ ይዤ መጥቻለሁ ብዬ አስባለሁ። መረጥ አድርገናል። ሶ ሪአክት እናደርግበታለን። ይመቻችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ፉል ቪዲዮን ዩት ኮፒ ሊንክ ነበር እንደ ቲክቶክ ለምዶብኝ ማለት ነው። ኦኬ ኮሜንት፣ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ወደ ቪዲዮአችን። ሄሎ ማለት ይሄ ቪዲዮ በጣም ሰው ቤት ኪራይ ባለቤት አልነገረችም። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ። እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤትን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። በዚህ ሰዓት በቃ ብዙ አይነት ውጣ ውረድ አለብን። ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። በዚህ ሰዓት ሁላችንም እየሞከርን ያለው ቢል ለመክፈል የቤት ኪራይ ለመክፈል ሆዳችንን ለመቻል መሳሰሉትን ነገር ለማድረግ ጌት በቃ ህይወት ሁሉም ሰው ውጣ ውረድ ነው። በቃ ሁሉም ሰው እየሞከረ ነው። አውቆ የተቀመጠ የለም፣ ወይም ደግሞ ሳይፈልግ ቀርቶ ዝም ብሎ የተቀመጠ ሰው የለም። ሁሉም በቻለው መጠን ይሞክራል፣ የቻለውን ያደርጋል። እና ላይክ የሁላችንንም አይነት ውስጣችን ያለውን ነገር ነው ያወጣልን በትንሽዬ እንደዚህ በትንጥዬ ቪዲዮ በአንድ ደቂቃ ቪዲዮ ውስጣችን ያለውን ነገር ነው የተናገረው። ይሄ ሰውዬ ለማሳየት የሞከረው ይሄ ኮሜዲያን ማለት ነው። የሚገርም ቪዲዮ ነው። ያ እና ደግሞ ሚሚ ዝቆርን አልበሰለ ወይ ማቆም ተፈረቆረን ብለው 10 ሰዓት ተባጥሩ ላይ ምን ሸብታው እንዴ ሳከንዴ አዲስ አለቃቀዛም ጥጂነ ነኝ ከዘኪያለ ነው ወደ ጎዳይ ስመለስ እናቶች በቃ እንደዚህ ናቸው። አንድ አይነት ኢትዮጵያ ረብስማ ተነስ ዋንጣል ደባል ፌኖ አታመጣም እንዴ? እንደዚህ አትበለኝ። ሳዘ ተነስ ፌኖ አትበላም እንዴ? በላ አበላሉ ራሱ ዝም በይ አትበል። ዝም በቃ በጀበና አራቱን ብላ ምግብ ሰው ሲበላ አንቺ ዝም በይ። ማይታሻል ማንም አያከብረኝም እዚህ ቤት። ማንም የማያከብረኝ እዚህ ቤት መቻት ደብሊው የኢትዮጵያ ማሞች በቃ አንድ አይነት ኦኬ። ሰሞኑ እነዚህ ባለትዳሮች አሩ ነው ላይክ ባለትዳሮች ነው የሚባሉት ጥንዶች አይ ቲንክ ሪል ነው የተጋቡትና ላይክ በጣም ልጁ ትንጥዬ ልጅ ነው። እሷ እንደምታዩት ወይኔ ምን ብለው ያሳመነችው ምንድነው? ንብረት ነው ሰጣለው ምንድነው ያለችው?
ያውን ያየነው ምንም ታውቃላችሁ በቃ ሜካፕ is everything ሜካፕ ይቀይርሃል አፈር ያበላሃል ያነሳል ይጥልሃል እንዴ ይቀጥላል ቤት ክራይ አለ እንዴ ቤት ክራይ አለ ቤት ነው በየደረጃ አለ ችግር የለም ገዳን እኔ አንድ ክላስ ነውና አለ አንድ ክላስ አለ ዱቤ ነው የሶስት ወር ዱቤ አለ ና ግባ ና እንጂ ግባ አለ ግን ጎዳና ከሚወጣ ይሻላል መተባበር አለብን አንተ ጊዜ ወይኔ ምርጥ ቤት ነው አየቤቱ ከፍተን ነው ትገባለህ አልገባም ብር ተበድሬ ልምጣ እንዴ ይሄ ሰው የሚሰራቸው ቪዲዮዎች ራሱ ያብሩ ናቸው። እስቲ አንድ ሌላ እንይለት ደግሞ ሞስት ቪድ አይደለም እሺ ቆሶይ ትላንት ያነሳው እኔ ፎቶ አነሳሽ ትላንት እኔ እንደዚህ ነኝ ድሮ ምን ሆነ አፍንጫው አይኑ ለምንድን ነው ሰው ግን ለትዳር የማይጠይቀኝ ሲገርም ኧረ እባክህ እንደዚህ እንደ ፎቶ ላይ ለምን ለትዳር ሰው አይጠይቀኝም ነው እንዴ አንተ ነህ እንጂ የምጠይቀው ምን ብሎ ነው ኧረ በቃ ከዚህ በኋላ ጠይቁ እንደዚህ ቆንጆ ሆነ ራሴ አላወቅኩም ኧረ እባክህ ኧረ በለው እንደዚህ እንኳን ነገርሽኝ እንግዲህ ቆንጆ ነው እንዴ ጠይቁ እንኳን በኋላ ጠይቁ ዝም ብዬ ኮራ ብዬ አልፋለሁ ኧረ አንተ ራስህ ጠይቃቸው እንጂ ኮራ ብዬ አልፋለሁ እንደ ቆንጆ ሆነ ረስቼ እኮ ነው ኧረ እንደዛ ደግሞ እየጎረምክ እንደዚህ ሳታገባ እንዳትቀር አክቹሊ የምር ቆንጆ ሰዎች ቆሞ ነው የሚቀሩት ይባላል ረስታይ እንደዚህ ልትሆን መንገድ ላይ ቡናው ራሱ ይቅልብን ለሄድኔ እንደሄዳለው መንገድ ላይ ራሱ ሶ የዛሬው ቪዲዮ ይሄን ይመስላል ቪዲዮ አለቀብኝ ኔክስት ታይም አሪፍ ቪዲዮ ደግሞ ይዤ እመጣለሁ ማለት ነው እናንተ ሰብስክራይብ ላይክ ኮሜንት ማድረግ እንዳትረሱ ሐሳባችሁን ግለጹልኝ ለማንኛውም ይመቻችሁ አም አውት